የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። ዛሬ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ የምታዩት ሀ እስከ ሆ ከአንደኛው እስከ ሰባተኛው ተምጦ ፊት ለፊቱ በእያንዳንዱ ሆሄ ቃላት እየመሰረትን እናያለን ማለት ነው። በእያንዳንዱ ሆሄ ማለት ነው። ስለዚህ ስንጀምር ይሄ የምታዩት ከላይ ወደ ታች ስትቆጥሩት ይሄ ከሀ ከመጀመሪያው እስከ መጨረሻው ማለት ወይም ደግሞ ከሀ እስከ ሆ ያለውን ያሳየናል። እንቁጠረው። መጀመሪያ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ወደዚህ ስንመጣ በመቀጠል ቃላት ስንመሰርት ደግሞ ሃን መነሻ በማድረግ ማለት ነው። አሁን ይሄ ሃን መነሻ አድርገን ምን አይነት ቃል እንመሰርታለን የሚለውን ለማሳየት ነው። ሀ በዚህ ቃል ስንመሰርት ይህ እንደምታዩት ባለ ሶስት ሆሄ ቃል ተመስርቷል። ስናነበው ይህን መጀመሪያ ነጣጥዬ እጠራዋለሁ፣ በመቀጠል ደግሞ አጋጥሜ አነባዋለሁ። ስለዚህ ነጣጥዬ ስጠራው ሀ ብ ት በአንድ ላይ ሀብት። እደግመዋለሁ፣ ሀብት። ቀጥሎ ያለው ይቺ ሁን መነሻ በማድረግ ቃላት ስንመሰርትበት ማለት ነው። ሁን መነሻ አድርገን ቃላት ስንመሰረት ይህንም ነጣጥዬ እጠራዋለሁ። በመጀመሪያ ሁ ለ ት በአንድ ላይ ሁለት። እደግመዋለሁ፣ ሁለት። ቀጥሎ ያለው ይሄኛው ደግሞ ሂ ሶስተኛዋ ማለት ነው። ሂ በምትለዋ ቃላት ስንመሰርት በመጀመሪያ ነጣጥዬ ስጠራው ሂ ደ ት በአንድ ላይ ሂደት። እደግመዋለሁ፣ ሂደት። ቀጥሎ ያለው ይሄኛው ደግሞ አራተኛዋ በአራተኛዋ ፊደል ቃል ስንመሰርት መጀመሪያ ነጣጥዬ እጠራዋለሁ፣ በመቀጠል አጋጥሜ ያነባዋለሁ ማለት ነው። ነጣጥዬ ስጠራው ሀ ና በአንድ ላይ ሃና። እደግመዋለሁ፣ ሃና። ቀጥሎ ያለው ይሄ ደግሞ አምስተኛዋ ማለት ነው። ሄ በምትለዋ ቃል ስንመሰረት ነጣጥዬ ስጠራው ሄ ለ ን በአንድ ላይ ሄለን። እደግመዋለሁ፣ ሄለን። ቀጥሎ ያለው ይሄኛው ደግሞ ስድስተኛዋ ማለት ነው። ህ በስድስተኛዋ ቃል ስንመሰረት ይሄው ባለ ሶስቱ ይሄ ቃል ተመስርቷል። ነጣጥዬ ስጠራው ህ ዳ ሴ በአንድ ላይ ህዳሴ። እደግመዋለሁ፣ ህዳሴ። ቀጥሎ ያለው ይሄኛው ደግሞ ሆ ድ አጋጥሜ ስጠራው ሆድ። እደግመዋለሁ፣ ሆድ። እሺ፣ ቀጥሎ ያለው ይሄ ደግሞ ለ የለ ዝርያ ከላይ ወደ ታች እንደዚህ ተጽፏል። ከዚያ ፊት ለፊቱ በእያንዳንዱ ሆሄ መነሻ በማድረግ ቃላት ስንመሰርትበት ማለት ነው። መጀመሪያ ፊደሉን እስኪ ከላይ ወደ ታች ከአንደኛው ወደ ሰባተኛው እንቁጠረው። ለ ሉ
ሊ ላ ሌ ል ሎ። እሺ ይህን መነሻ በማድረግ በእያንዳንዱ ሆሄ ቃል ስንመሰርት ደግሞ ከዚህኛው ስንመጣ ያው ባለ 3 ሆሄ ቃል ተመስርቷል። ይህን ነጣጥዬ ስጠራው ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። እሺ በዚህ ደግሞ ሉ በሚለው መነሻ በማድረግ ቃል ስንመሰረት ይሄው ነጣጥዬ እጠራዋለሁ። በመጀመሪያ ሉ ል በአንድ ላይ ሉል። እደግመዋለሁ ሉል። ቀጥሎ ያለው ይሄኛው ደግሞ ይሄ የምታዩት ባለ 3 ሆሄ ቃል ነው። በሶስተኛው ፊደል ማለት ነው ሊ በምንለው እሱም መነሻ አድርገን ስንሰራ ይሄው ቃሉ ነጣጥዬ ስጠራው ሊ ት ር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጥሎ ያለው በአራተኛው ወይም ደግሞ ላ በሚለው መነሻ አድርጌ ቃል ስሰራ ላን መነሻ በማድረግ ማለት ነው። ይህ የምታዩት ቃል ነጣጥዬ እጠራዋለሁ ላ ም በአንድ ላይ ላም። እደግመዋለሁ ላም። ቀጥሎ ያለው ይሄኛው ሌ አምስተኛው ባለቀለበቱ ማለት ነው። እሺ ነጣጥዬ ስጠራው ይሄን ቃል ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይሄኛው ደግሞ ስድስተኛው በስድስተኛው ል ማለት ነው። እሱም መነሻ አድርጌ ቃል ስሰራ ይሄው ነጣጥዬ ስጠራው ል ብ ስ በአንድ ላይ ልብስ። እደግመዋለሁ ልብስ። ቀጥሎ ያለኛው ደግሞ ሰባተኛው ሎ እሱም መነሻ በማድረግ ቃል ስንሰራ ነጣጥዬ ስጠራው ይሄ ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ በእያንዳንዱ ሆሄ ቃላት እንዴት መመስረት እንደምንችል፣ እንዴት እንደምናነበው የቃሉን እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። ስለዚህ ድምፁን፣ ቅርጹን ለያችሁ ማለት ደግሞ በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩት እርግጠኛ ነኝ ትማሩበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን